የምትጨርሱት። ምንም ያህል ብታዘጋጁ በደቂቃ ነው የምትጨርሱት ማለት ነው። በመጨረሻ ደግሞ ልክ እዚህ እንደዚህ ብሎ ጨርሶ ሲወጣ እዚህ ጋር ትይናል። እችን በቢላዋ ማላቀቅ ማለት ነው። አያችሁት አይደለ? በቃ እንደዚህ እንደምታዩት እንግዲህ በዚህ መልኩ እንዲደቅቅ ብሏል። ምክንያቱም እኛ አብዛኛውን ጊዜ በቢላዋ ምናምን እጃችን እንትን ሲል ድረስ የምንቀጠቅጠው ለምንድን ነው? ጨው አድርገን ምናምን በደንብ እንትን ሊልልን አይደለ? ስለዚህ በዚህ መልኩ በቀላሉ እቃ መገላገል እንችላለን ማለት ነው። እንግዲህ በዚህ መልኩ ተዘጋጅቷል ሽንኩርታችን። በመቀጠል ደግሞ እሳታችን በቂ የሆነ እሳታችን እንከፍትና ድስታችን ሽንኩርታችን እንጥዳለን ማለት ነው። ከዛ ሽንኩርቱ በራሱ ትንሽ በሰል ሲል ድረስ ምን እናደርጋለን? እንከድነዋለን ማለት ነው። እና እንደምታዩት ሽንኩርቱን እንዲበስል ውሃ ምንም የጨመርኩበት ነገር የለምና በራሱ ትንሽ መብሰል አለበት ማለት ነው። እና ውድ ቤተሰብ ሽንኩርታችን እየበሰለ ይሆናል በራሱ ወዝ ነው እንግዲህ እየበሰለ ያለው። ከዛ አንዳንዴ ከበሰለ በኋላ ያስፈላጊውን ነገሮች እንጨምራለን ማለት ነው። እሺ ቤተሰብ ሽንኩርት እየበሰለ ማለት ነው። ረጅም ዘይት ያስፈልገዋል እንግዲህ እንግዲህ ዘይቱ እንግዲህ የምግብ ዘይት መጠቀም እንችላለን። እኔ ግን ካለ እንግዲህ ኦሊቭ ኦይል መጠቀሙ ጥሩ ነው ለጤንነታችንም ማለት ነው። ስለዚህ እኔ ጨመርኩት ኦሊቭ ኦይል ይችላል ማለት ነው። ሽንኩርቱና ከለሩ በጣም ደስ የሚል ሁኔታ በራሱ በስሏል ማለት ነው። ወርቃማ ከለር ይዟል ሽንኩርታችን። ስለዚህ አሁን ማብሰል አለበት ማለት ነው። ተመልሰን ውድ ቤተሰብ እንግዲህ ሽንኩርታችን በዚህ መልኩ እየበሰለ ይገኛል። እና በዚህ ላይ ደግሞ ምላጭ ያዘጋጀው እዚህ ጋር በርበሬ ያለ እንደምታዩት ይሄንን በርበሬ ጨምረዋለሁ ማለት ነው። ምክንያቱም አብሮ መብሰል አለበት። ያው በርበሬ በባህሪው ያቃጥላል ታውቃላችሁና ስለዚህ አብሮ መብሰል አለበት። ስለዚህ ያው ቀንቱን ያዘጋጀሁት እንግዲህ እዚህ ጋር ነጭ ሽንኩርት አለና ቢያንስ ግማሹን አድርጓለሁ። በነገራችን ላይ ወሰታችሁ መጨረሻ አካባቢ ላይ ነጭ ሽንኩርት ሊወጣ ሲል ስጨምሩበት ምግብ በጣም ያጣፍጣል። ስለዚህ ነጭ ሽንኩርቱን ጨምሬያለሁ። እየበሰለ ይገኛል ማለት ነው። ቀጣይ ደግሞ እንጀራም እንጋግራለን። ወጥ መቼ ተሰርቶ ከምን ሊበላ ነው ትላላችሁ ነው። እንጀራ እንጋግራለን። ዛሬ ውሏችን እንግዲህ አብረን ነው። እሺ ነው በመቀጠል ደግሞ እዚህ ጋር አንዳንድ ቅመሞች አሉ፣ እነሱን እጨምራለሁ። ቤተሰብ ወጣችን እየደረሰ ነው። ያጋጥማል። እንዴት ነው? ሽታው አሪፍ ነው ወይ? ምን ይሰማችኋል?
ቁሌት በተለይ ቃሪያማ ነው ሚጥሚጣ ኧረ ተው በእናትህ በርበሬ መቁላላት አለበት ትላላችሁ። ስለዚህ በድጋሚ እንዘጋዋለን ትላላችሁ። ክዳኑ ደግሞ ሳላቀየር እሺ ቤተሰብ በዚህ ባልኮ እንደዚህ ከሆነ ነው ትንሽ ውሃ እንፈልሰውና እንጨምራለን ማለት ነው። እና ቤተሰብ መጨረሻም ደግሞ ቅድም ያዘጋጀሁትን ምስር ጨመርኩት ማለት ነው። ምስር ገባ። ስለዚህ አንዳንድ ምስር ሲበስል ደግሞ የቅድም ያዘጋጀው ቅድም ይቻልና እጨምረዋለሁ ማለት ነው። እሳቱን ቀነስ አድርገዋለሁ ማለት ነው። በተረጋጋ እሳት ማብሰል አለበት። እንግዲህ ውዶችዬ እና ውድ ቤተሰቦቼ እንግዲህ ምስራችን በዚህ መልኩ እየበሰለ ይገኛል። እንዴት አያችሁት? አሪፍ ነው ወይ? እና እዚህ ጋር ደግሞ ትኩስ ውሃ ያዘጋጁት ውሃ አለና ትንሽ ጨመር አድርጌበታለሁ። ያስፈልጓል። አሁን ውሃ ያስፈልጓል። እና በመቀጠል ደግሞ ውድ ቤተሰብ እሱ በዚህ መልኩ እዚህ ጋር ደግሞ ቅድም ያልኳችሁ ያዘጋጀሁት ድንች አለ። እንግዲህ ድንቹ ይጨምራል። ድንች በምስር ትላላችሁ። እርግጠኛ ነኝ ይጣፍጣል። እናንተም ሰርታችሁ ሞክሩ። በጣም ቆንጆ ነው፣ ቆንጆ ነው። እኔ ከዚህ በፊት ሰርቼው ስላየሁት ነው እና በልቼው ቀምሼው አይቻለሁ እና ቀጣይ ደግሞ እስቲ እናንተ ጋር ሰርተሩ እናንተም ደግሞ ከወደዳችሁት ሰርታችሁ እንድትበሉት ነው እነግራችሁ ማለት ነው። እንግዲህ ከቀጣይ እንመጣለን ውድ ቤተሰብ። በዚህ መልኩ ይገኛል ማለት ነው ድንቻችን። ቆንጆ በሆነ መልኩ እየበሰለ ነው። እንዴት አያችሁ? እናንተስ? በመቀጠል ቅድም ያልኳችሁ እዚህ ጋር ያልተገቱት ሽንኩርት ነበረ። እሱን ነገር እጨምረዋለሁ ማለት ነው። መጨረሻው ላይ እንመጣለን። በዚህ አጋጣሚ ደግሞ እንግዲህ እንጀራ ልንጋግር ነው ብያችኋለሁ። ሰምታችኋል አይደለ? እና እንጀራው ደግሞ በዚህ መልኩ እየደረሰ ነው። ታላላችሁ እንዴት ነው? ቆንጆ ነው አይደለ? እና በኋላ አብረን እንጋግረዋለን ማለት ነው ወዶችዬ። እንጀራ እንጋግራለን። ቤተሰብ እንግዲህ ወጣችን በዚህ መልኩ ይበስላል እርግጠኛ ነኝ። ስለዚህ ቆንጆ ወጥ ሰርተናል። ድንች በምስር ትላላችሁ። ድንች በስጋ የተለያዩ ነገሮች ይሰራል። እንግዲህ ደግሞ ድንች በምስር ሰርተን እንዴት አድርገን አዘጋጅተናል ማለት ነው። ስለዚህ ወደ
እንግዲህ በስሏል። ማጠናቀቅ እያጠናቀቅን ማለት ይባላል። ስለዚህ በዚህ መልኩ እንግዲህ በስሏል። ያምራል፣ ቆንጆ ነው። እንዴት ምን ይሰማችኋል? ትክትክ ሲል ስለዚህ እንግዲህ እንጀራ ስጋግር ደግሞ ተመልሰን እንመጣለን ማለት ነው። ሰላም ቤተሰብ፣ እንግዲህ እንጀራችን ያው ልንጋግር መጥተናል ማለት ነው። እንደምታዩት እንግዲህ በመጥበሻ ነው የምንጋግረው እንጀራ። ቅድም ወጣችን ጋር ሰርተናል። እንግዲህ አሁን ደግሞ እንጀራ መጋገሪያው በጣም ይፈልጋል። አንድ አህድ ሲበስል እንግዲህ እንከድነዋለን ማለት ነው። ውድ ቤተሰብ እንግዲህ እንጀራችን እንደምታዩት ይሄንን ይመስላል ማለት ነው። እንግዲህ እየተጋገረ ነው። መጨረሻውን ታይታላችሁ እንግዲህ እንደምታዩት እንግዲህ አይን ያወጣል ማለት ነው። ቀስ በቀስ እንደምታዩት እና እዚህ ጋር ደግሞ ያው የተጋገሩ እያያችሁ ነው። በደንብ ቆንጆ ሁኔታ እየወጣ ነው አይን ያለው እንጀራ እና ማለት እንጀራችን እንግዲህ የመጥበሻ እንጀራ መጋገር እንግዲህ ጥሩ ነው። እንጀራ ብትጋግሩ ሰዎች ደግሞ እንጀራን እንዳትረሱ ማስታወሻ ይሆናችኋል። እንግዲህ ስለዚህ በነገራችን ላይ ክዳኑ አንሶታል፣ የሱ ስላልሆነ አንሶታል፣ በጣም አንሶታል። ግን ያው የሚበቃውን ያህል ነው እንግዲህ እያሰፋሁት ያለው ማለት ነው። እንግዲህ ሶስተኛ እንጀራችንን ወጥቷል። እንደምታዩት ብራውኒ ነው እንትን ዱቄቱ የገዛሁት ማለት ነው። በጣም ቆንጆ ትክክለኛ እንጀራ እንትን የሚወክል ነው ዱቄቱ ማለት ነው። አሳያችኋለሁኝ። ስለዚህ አሁን እንክደነው ማለት ነው እና ብቻ በቂው ነው። ወደ ውስጥ ገባ ይላል፣ ለዛ ነው እና ዱቄቱ ደግሞ ላሳያችሁ እና ዱቄቱ ይሄ ነው ማለት ነው። ወዶች ያያችሁት ይሄንን ነው። በጣም አሪፍ ዱቄት ነው። በነገራችን ላይ ነጭ አይደለም፣ ብዙም ጥቁር አይደለም። በቃ መካከለኛ ትክክለኛ እንጀራ ይወጣዋል ዱቄቱ ማለት ነው። እና ባይሆን እንጀራውን እዚህ አምጥቼ ላሳያችሁ እና እንደምታዩት ከለሩ ይሄንን ይመስላል ማለት ነው። እንጀራው ዱቄቱ ብታምሱትም ደስ ይላል ከፈለጋችሁ እና ቆንጆ አይን አለው እንደምታዩት። ስለዚህ መጠቀም ትችላላችሁ ማለት ዱቄቱ በደንብ ደግሜ ላሳያችሁ ከፈለጋችሁ እና እንጀራችንን እናውጣ ማለት ነው። እንደምታዩት እንግዲህ ቆንጆ ሆኗል ማለት ነው። ታይታላችሁ።